አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እህት ወንድሞቼ ሁላችሁንም ሰላም ብያለሁኝ። ዛሬ አንድ ደስ የሚል መረጃ እየላችሁ መጥቻለሁ በኡስታዝ ካሚል ጦሃ ጉዳይ ማለት ነው። ኡስታዝ ካሚል ጦሃ ምናልባት ከዛሬን 3 ወር በፊት የምታውቁ ጉዳዩን ከሌላችሁ ማለት ነው እጅግ በጣም በሚያሳዝን መልኩ በእዳ ተይዞ ነበር። ብዙ ሰው ያልጠበቀው ፈገግታ አንድም ቀን ከፊቱ ላይ ተነጥሎ የማያቅ ዳዋ ሲያደርግ ሁሉ ነገር የተሳካለት የሚመስል ኡስታዝ እንደነበር ሁላችንም እናቅም ነበር፣ አልገመትም ነበርና ከዛ በኋላ ግን አንድ ምስጢር ወጣ። እሱም እጅግ በጣም ከባድ በሚባል እዳ ውስጥ መያዙንና ከዛም አልፎ መኖሪያ ቤት እንኳን አቶ የኪራይ የሚከፍለው እጅግ ለኡስታዝ ቀርቶ ለተራሰው ለአንድ ሙስሊም የማይመጥን እጅግ በጣም አስቸጋሪ ቦታ ቤት ተከራይቶ ያንንም በአንዳንድ ደጋግ ምስጢሩን በሚያውቁ ወንድሞች እየከፈሉለት እንደሚኖር ከዛሬን 3 ወር በፊት መረጃው ደርሶንም እኔም ብዙ ዘገባ ዘግቤያለሁ በኡስታዝ ጉዳይ ማለት ነው። መለስ ብላችሁ ምናልባት ልታዩት ትችላላችሁ። ታዲያ ኡስታዝን ብዙ ጊዜ ታውቁታላችሁ። በተለይ በሶላት ዙሪያ ዳዋ ሲያደርግ በጣም ደስ ይላል። ፈገግታ አንድ ቀን ከፊቱ ላይ ተነጥሎ አያውቅም። ሁሉ ጊዜ ግን ደጋግሞ የሚላት ወላሂ እያለ አላህን ለምኘው ያጣሁት ነገር የለም ይላል። ብዙ ጊዜ ዳዋውን ታውቁታላችሁ። ይሄን በየቦታው አለ የሱማን ወላሂ አላህን ለምኘው ያጣሁት ነገር የለም ይላል በየቂን በእርግጠኝነትና ዛሬ ታዲያ አላህ Subhanahu Wa Ta'ala ለኡስታዝ ካሚል ጦሃ ምን አደረገለት? ኡስታዝ ካሚል ጦሃ ከዛ ካለበት የሰውዳ እንደ ሰውዳ በነገራችን ላይ እዚህ ዓለም ላይ የሚያስጨንቅ ነገር የለም። የሰውዳ በጣም ከባድ ነው። ምናልባት ተበድራችሁ የምታውቁ ሰዎች ልታውቁት ትችላላችሁ። እጅግ በጣም የሚያስጨንቅ ነውና ከዛም አልፎ ደግሞ አንድ ኡስታዝ ታዋቂ ኡስታዝ ዳዒ በጣም ታዋቂ ነው። መኖሪያ ቤት አቶ በጣም ለሱ ማይመጥን ቤት እየኖረ የነበረ ዛሬ ታዲያ አላህ ያ ለመኖት የማያሳጣው ጌታ አላህ Subhanahu Wa Ta'ala እኛንም አላህ ከለማኞቹ አድርገን ለምነውም አብሽሩ የፈለጋችሁትን አደርግላችኋለሁ ከሚላቸው ደጋግባሮቹ ያድርገን ማለት ነው። አላህ Subhanahu Wa Ta'ala ሁሉ ቻይ የሆነ ጌታ ነው። አልহামዱሊላህ ረብል ዓለሚን አለ ኒዕመል ኢስላም። እና ዛሬ ኡስታዝ ካሚል ጦሃ ምን አገኘ ብላችሁ ጥያቄ ሊሆንባችሁ ስለሚችል በአጭሩ ደስ የሚል መረጃ ነው ይላችሁ መጣሁት። ሁላችሁም ግን እኔ ያው ቢያንስ 10 ምናምን ቀን በላይ ሆነ ቪዲዮ ከሰራው ይሄ ቪዲዮ ሁሉም ጋር እንዲደርስ ላይክ ያደረጋችሁ ላይኩን ደስታችሁንም ሌሎችም በቃ እነዛ በኡስታዝ እንደዚህ መቸገር በኡስታዝ መጨነቅ ያጡ በጣም ማለት ልባቸው የተሰበረ መርዳት ግን ያልቻሉ ወንድሞች ስለሚኖሩ እንዲደርሳቸው ላይክ አድርጉ። ከዛም ሼር ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ዛሬ ኡስታዝ ካሚል ጦሃ ምን አገኘ ለሚለው ጥርምጥና አድርጌ ሙሉን ላንብብላችሁ። እስከዛው መልካም ቆይታ አብራችሁ ይቆዩ። ውድ ቤተሰቦቼ እንግዲህ እንዳልኳችሁ ትላንትና በጣም የሱ መረጃ ብዙዎችን አስደስቶ በጣም ብዙ በተለይ እስላማዊ ሚዲያዎች እየዘገቡት ኖረዋል። እኔ ማታ ነው ይሄ መረጃ ወጣው አልተመቸኝም አልዘገብኩላችሁም። ለማንኛውም አልহামዱሊላህ ሁላችሁም እስኪ አልহামዱሊላህ በሉ። ወላሂ አላህ Subhanahu Wa Ta'ala ወኢን ተዑዱ ኒዕመተላህ ላ ተሕሱሃ ይላል። የአላህን ጸጋ ብትቆጥሩት አታውቁትም ነበር ይላል። በዛ አጋጣሚ እንደምነግራችሁ ሌላ አንድ ምስጢር አለ። እጅግ በጣም ሁላችሁ መስማት የምትፈልጉት አንድ ምስጢር አለ። ያን ጽሁፍ ላንብብላችሁና እስከዛሬ ሰምታችሁት የማታውቁት በጣም የሚያስፈልጋችሁ ማንም ያልነገራችሁ አንድ ድብቅ ምስጢር አለ። እሱን ነግራችኋለሁ ማለት ነው። ነገር ግን ከዛ በፊት የኡስታዙን ደስታ ልንገራችሁ። ወንድማችን ኡስታዝ ካሚል ጦሃ ተሳክቶለታል። አልহামዱሊላህ በአላህ Subhanahu Wa Ta'ala እገዛና የሁላችንም ትብብር የመኖሪያ ቤትና ዘመናዊ መኪና ተገዝቷል። ማሻአላህ ይላል። በዚህ ኸይር ስራ ተሰማራችሁ ወንድሞችና እህቶች በሙሉ አላህ Subhanahu Wa Ta'ala ኸይር ጀዛችሁን ይክፈለን ይላል። ኡስታዝንም እንደተለመደው በሙሉ ጊዜ ዳኢነት እስላምን ይካድማል ኢንሻአላህ ይላል ማለት ነውና ኡስታዝ
እጅግ በጣም ደስ የሚለው እንግዲህ ከዛሬን 3 ወር በፊት ሁላችንም አዝነናል፣ ሁላችንም ልባችን ተሰብሯል። በእርግጥም ይሄንን አልጠበቅንም ነበር። ኡስታዝ እንደዚህ ማለት አንድ ቀንም አዝኖ አንገቱን ደፍቶ አላየነውም እና ሁሉ ጊዜ እየሳቀ ነው ዱዓ ሲያደርግ፣ ሁሉ ጊዜ በጣም ተሳካለት ዱንያ ምናምን በቃ የሞላለት ይመስላል። እና በእርግጥም የአላህ ባሮች ዛሬ ቅርቢቱና ዓለም አይደለም ለካ ያዩ ፈገግ የሚሉት የፊቱን ከፊታቸው የሚጠብቃቸውን ዓለሙል ጀነትን በቃ ጥሩ ያንን ቦታ ነው የሚያዩትና ለዛ ይመስለኛል እንጂ የዱንያ ማጣጣ ቢሆን በጣም በሰውዳ ተይዞ የመኖሪያ ቤት የለው ልጆች በጣም ብዙ ልጆች አለው። በዚህ ላይ ልጅቱ ታማበት ነበር። በዚህ ላይ ቤት በጣም ብዙ ችግር ነበረበት። ብቻ አልহামዱሊላህ አላህ ደግ ነውና ከዛም በኋላ በደጋግ እህት ወንድሞች እገዛ ዛሬ ኡስታዝ አንገቱን ከመድፋት ቀና አድርጓል። አልহামዱሊላህ በርግጥ በፊትም አንገቱን አልደፈም። ዛሬ ግን የበለጠ ያው የሰው ነውና አንገቱን ቀና አድርጎ አልহামዱሊላህ ኡስታዝ በዚህ መልኩ ጥሩ ቤት ጥሩ መኪና ተገዝቶለታል እላችኋለሁ። አላህ Subhanahu Ta'ala ይጠብቀው፣ ርዝቁንም አላህ ያስፋለት፣ እንዲሁም እስላምን የሚካድም አላህ ያድርገው። እንዲሁም የተጨነቁ በሱ እንደሱ ልክ እንደሱ ሳይሰሙ አንገታቸውን ደፍተው ደብቀው ለአላህ Subhanahu Ta'ala ብቻ እየነገሩ ብዙ ችግር ያለባቸው እህት ወንድሞችንም አላህ ችግራቸውን እንደዚሁ ባልታሰበ መንገድ ይፍታላቸው እላለሁኝ። ከዚህ በመቀጠል እነግራችኋለሁ ያልኳችሁን ምስጢር ልነግራችሁ እወዳለሁ። ብዙዎቻችን والله ثم والله እኔንም እናንተንም ይጠቅመናል። አልহামዱሊላህ በሉ ያልኳችሁ ለምን እንደሆነ ማለት ነው የምነግራችሁ። አልহামዱሊላህ በሉምላችሁ ሀብታም መሆን ከፈለጋችሁ በጣም ሀብታም መሆን ከፈለጋችሁ አጭሯና በቃ አጭሯና ምንም ችግር ምንም ድካም ምንም ልፋት የሌለባትን 3 መንገድ ተከተል ወይም ደግሞ 3 ቦታ ሄድ። ሀብታም መሆን ተፈለገ በጣም ሀብታም መሆን ከፈለገ ማለት ነው፣ ተራ ሀብታም አይደለም። አንደኛ እስር ቤት ሄድ። እስር ቤት ስከድ የነጣነትን ኒዕማ የነጣነትን ትርፋት የነጣነትን የቱን ያክል ሰዎች ነጣ ሆነው ከእስር ወጥተው ፈለጉበት መሄድ ብርቅ እንደሆነ ትረዳለህ እስር ቤት ላይ። ምክንያቱም ብዙዎች ምን ነው ዛሬ ወጣ ይሄን አድርጌ ብሎ የሚመኙ በጣም ብዙዎች አሉ። እኛ ግን ውጭ ላይ ሆነን ነጣ ሆነን ስናይ ምንም ነገር መስራት አቃተን። ምንድነው እንደዚህ ቢሆን እንላለን። ግን እስር ቤት ያሉት ደግሞ እኛ ያለንበትን የሚመኙ ሀያላን ሰዎች አሉ። ስለዚህ እስር ቤትን ጎብኝ። ስለዚህ ባለህ ነገር አልহামዱሊላህ ብለ አላህ እንድታመሰግን ይረዳሃል ልህ ፈልጋለሁ ወንድሜ ወይ እህቴ ማለት ነው። እስር ቤትን ጎብኝ። አረ ሌላው የባሰው ደግሞ አሁን የምነግራችሁ ነው። ምንድነው አትሉኝም? አሁንም ውድ ቤተሰቦቼ በጣም ሀብታም መሆን ትፈልጋላችሁ አይደል? ሌላኛውና ሁለተኛው ደግሞ ልንገራችሁ። ሁለተኛው ደግሞ ሐኪም ቤት ሂዱ። ሐኪም ቤት ስትሄዱ والله አብዝታችሁ የጤናነትን የአፊያ ኒዕማ ተረዳላችሁ። አልহামዱሊላህ ትላላችሁ። የሰው ልጅ ታሞ ጤና ሆኖ በቃ ምንም ባይኖረው የሚመኝበት ጊዜ ብዙ ጊዜዎች አሉና ጤነኛ ሆነ የፈለከውን ስትበላ የፈለከውን ስትጠጣ ፈለክበት ስከድ ሽንት ለመሄድ ባካችሁ እርዱኝ በማትልበት ሰዓት ያም አንድ ትልቅ ሀብታም እንደሆንክ ነው። በዚህ አጋጣሚ ኩላሊት ስንት ሚሊዮን ብር እንደሆነ ሰብ ያንተን ኩላሊት ለማግኘት ስንት ብር እንደሚያስፈልጋቸው አንተ ያለህን ኩላሊት ለመግዛት በጣም ብዙ ቢሊዮን ብር ከፍለው ይሄን ለማግኘት የሚፈልጉ በጣም ሀያላን የሰው ልጆች አሉ በአለማችን ዙሪያ። እያንዳንዱ የሰውነትህን ክፍል ብትቆጥረው አይንህ፣ ጆሮህ ምናምን በቃ አጠቃላይ ሰውነት ውስጥ ማለት ነው ጉበትህ፣ ሌሎችም እና ደምህ ምናምን አጠቃላይ እና ይህ አንድ ትልቅ ሀብታም ነው። ከእስር ቤት ቀጥሎ ሆስፒታል ሌላው ሀብታምነት ነው ማለት ነው። እና ውድ ቤተሰቦቼ ወንድሞቼ የመጨረሻውና ሶስተኛው ምን እንደሆነ እስኪ በእናንተ ኮሜንት ላይ ጻፉልኝ ከመንገሬ በፊት። ሶስተኛውና የመጨረሻው የመቃብር ቦታ ሄዱና ሀያት መኖር የቱን ያክል ውድ እንደሆነ ትረዳላችሁ። ሌላ ምንም ዝምዛቤ አያስፈልግም። በጣም ብዙ ሰዎች ከጀርባችን አያቶቻችን እናት አባት ተጨምሮ በጣም ብዙ ወንድም ጀምሮ የቤተሰብ አካል በጣም ብዙ ሞተዋል። ብዙዎች መኖርን እየተመኙ ግን ያልኖሩ በጣም ሀያላን ሰዎች አሉ። በጣም
ከጀርባችን የሙታን ጥርቅም ነው ዘመዶቻችን አጠቃላይ ያሉትና ቀብር ቦታ ሄዳችሁ እናንተ ግን አላህ Subhanahu Wa Ta'ala ዱንያ ላይ እንድትቀሩ አድርጓችሁ እየኖራችሁ ነውና እነሱ ግን ምንም ነገር ማድረግ አይችሉም ሀያት መኖር እቱን ያክል ውድ እንደሆነ ተረዳላችሁ ለዚህ ነው وان تعدوا نعمه الله لا تحصوها الى الله Subhanahu Wa Ta'ala ገብታችኋል ሶስት ቦታ ብያችኋለሁ አንደኛው እስር ቤት ነው ሁለተኛው ሆስፒታል የታመሙ ሰዎችን ጎብኙ ሶስተኛውና የመጨረሻው ቀብር አካባቢ ሄዱና እነዚህን ሶስት ቦታዎች ሲደርሱ እናንተ ሁሉም እስር ቤትም አይደላችሁም አልহামዱሊላህ ስለዚህ ፈለጋችሁበት ሄዳችሁ በልታችሁ ሰርታችሁ የመኖር ነጣናችሁ ማለት ነው በር ተዘግቶባችሁ 10 አመት 20 አመት 30 አመት ብላችሁ የሚጠብቁ አይደላችሁም ሆስፒታል ገብታችሁ ለኩላሊትህ 30 ሚሊዮን 40 ሚሊዮን ያስፈልጋል ለውበትህ ለእንትን አልተባልክም አልহামዱሊላህ ሀብታምነህ ሌላኛው ቀብር ቦታ ሄደክ አፈር ተጭሞብህ ድንጋይ ተዘግቶብህ ጭቃ ተመርጎብህ ለህድ ውስጥ ገብተህ ተተወካል መጥም እነዛ የሚወዱክ እናትህ ወንድምህ አባትህ ልጆች ቤተሰቦች አንተ እነዛ አይደለም ስለዚህ ሀብታምነህና አትጨነቁ ከዚህ በላይ ሀብታምም ያለ አይድ መስለኝና አልহামዱሊላህ በሉላችሁ ወዳለሁ አላህ Subhanahu Wa Ta'ala ጸጋ በላያችን ላይ ያለ ስለማናቀው ነው ላችኋለሁ ላይክ ማድረግ እንዳትረሱ ሰላም አለይኩም ወራህመቱላሂ ወበረካቱ